ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ ዛሬ የምንመለከተው በምድራችን ላይ ካሉ እጅግ አስገራሚና አስፈሪ ሚስጥሮች ወደ አንዱ እንጓዛለን። በሰሜን አትላንቲክ ውቅያኖስ ውስጥ በቤርሙዳ በፍሎሪዳ እና በፖርቶሪኮ መካከል የሚገኝ አንድ ስውር ስፍራ አለ። ይህ ስፍራ የሴጣን ትራያንግል ወይም የቤርሙዳ ትራያንግል በመባል ይታወቃል። ባለፉት ዓመታት በዚህ ውስጥ አካባቢ ከ75 በላይ አውሮፕላኖች እና በመቶዎች የሚቆጠሩ መርከቦች ያለምንም ፍንጭ ጠፍተዋል። በሺዎች የሚቆጠሩ ሰዎች ደግሞ ቀጠና ገብተው ዳግም አልተመለሱም። ግን ለምን? ይህ ስፍራ የተረገመ ነው ወይ? ሳይንሳዊ ማብራሪያ ያለው? የቤርሙዳ ትራያንግል ዝና ያገኘው በ1945 ፍላይት 90 የተባሉ 5 የአሜሪካ ጦር አውሮፕላኖች በድንገት ሲሰወሩ ነው። አውሮፕላኖቹ ልምምድ ላይ ያሉ ኮምፓሳቸው መስራት አቆመ። የመሪው ድምፅ በመጨረሻ የተሰማው ወደ ነጭ ውሃ የገባን ነው፣ ሁሉም ነገር የተዘበራረቀ ይመስላል ሲል ነበር። ከዚህ በኋላ ግን ድምፃቸው ጠፋ። እነሱ ለመፈለግ የሄደው ሌላ ትልቅ አውሮፕላን ሳይመለስ ቀረ። ክሪስቶፈር ኮሎምበስ እንኳን ወደ አሜሪካ በሚጓዝበት ወቅት በዚህ አካባቢ እንግዳ የሆነ የብርሃን ነጸብራቅ እንዳየና ኮምፓሱ በትክክል እንዳልሰራ መዝግቦ አልፏል። ብዙ ሰዎች ለዚህ ሚስጥር የተለያየ ትርጉም ይሰጣሉ። አንዳንዶች ባዕድ ፍጡራን ወይም ኤሊያን ሰዎችን ያጠፋሉ ይላሉ። ሌሎች ደግሞ ከሺህ ዓመታት በፊት ሰምጣለች የተባለችው አትላንቲስ ከተማ ከውሃው በታች ትገኛለች። የእሷ ከፍተኛ ኃይል ያለው ክሪስታል መርከቦችን ይስባል ብለው ያምናሉ። ሳይንቲስቶች ግን ሌላ ማብራሪያ ያላቸው። አንደኛው ሚቴን ጋዝ ነው። ከባህር በታች የሚፈነዳ ሚቴን ጋዝ የውሃውን ጥግግት ወይም ዴንሲቲ ስለሚቀንስ መርከቦች በቅጽበት እንደሚሰጥሙ ሊያብራሩ ይሞክራሉ። ሌላው ደግሞ ሄክሳጎናል ክላውድ ወይም ባለ 6 ማዕዘን ደመናዎች ናቸው። እነዚህ ደመናዎች እንደ አየር ቦምብ በማገልገል በሰዓት እስከ 270 ኪሎ ሜትር የሚጓዝ ነፋስ ይፈጥራሉ። ይህ ነፋስ አውሮፕላኖችን ከመሬት ሊያጋጭ፣ መርከቦችን ሊያሰምጥ ይችላል። በተጨማሪም ይህ አካባቢ እጅግ ከፍተኛ የሆነ የኮምፓስ መዛባት ማግኔቲክ ሪዞናንስ የሚታይበት ነው ይላሉ። እንግዲህ የቤርሙዳ ትራያንግል አሁንም የሰው ልጅን ግራ ማጋባቱን ቀጥሏል። ሳይንሱ ብዙ ነገሮች ቢገልጽም አሁንም ያልተለመዱ ጥያቄዎች አሉ፣ ያልተመለሱም ጥያቄዎች አሉ። እናንተስ ምን ይመስላችሁ? የፍጡር አደጋ ወይስ ያልተፈታ ሚስጥር? አመሰግናለሁ። ለተጨማሪ አስደሳች ቪዲዮዎች ሰብስክራይብ ማድረጋችሁን አትዘንጉ። ላይክ፣ ሼር ያደረጋችሁ ቪዲዮውን ለሌሎች ሰውም አዝጋሩ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ